አንቺ ምስኪን ባሪያ ከእግሮቼ በታች ካለው አቧራ በፍጹም አትበልጪም። በዚህ በራሴ ቪላ ውስጥ እኔ በፈቀድኩልሽ አየር እንድትተነፍሺ ፈቅድልሻለሁ። ይህንን ፈጽሞ እንዳትረሺ። እነዚህ እብሪት የተሞሉ ቃላት የቢሊነሩ ቶማስ ሚስት ክሎይ በየቀኑ በቤት ሰራተኛዋ ኢሜሊ ላይ የምታዘንባቸው የጭካኔ ቃላት ነበሩ። ኢሜሊ የ22 ዓመት ምስኪን ልጅ ስትሆን በዚህ እጅግ ግዙፍ በሆነ የናፍቆትና የሀብት ማማ ውስጥ የምትኖር ተከብራ ሳይሆን ተገፍታ ተንቃና ተበድላ ነበር። ክሎይ የሰራችው ምግብ አልጣፈጠኝም በሚል ሰበብ ብቻ ትኩስ ቡና ፊቷ ላይ ስትደፋባት ኢሜሊ ዝም ብላ እንባዋን እያበሰች አምላክ ያያል ትል ነበር። የቤቱ ባለቤት ቢሊነሩ ቶማስ ግን ሌት ተቀን በለንደንና በኒውዮርክ ቢዝነሶች የተጠመደ ገንዘብና ዝናን የሚያሳድድ ሰው ስለነበር በቤቱ ውስጥ የሚፈጸሙ ግፍ አያስተውልም ነበር። ለኢሜሊ ያለው እይታም ልክ እንደ ሚስቱ ነበር፣ ያልተማረች ተራና ዋጋ የሌላት የቤት ሰራተኛ። ነገር ግን ህይወት በአንድ ምሽት መልኳን ቀየረች። ቶማስ በድንገት በቢሮ ውስጥ እያለ ራሱን ስቶ ወደቀ። ሆስፒታል ሲወስዱት ዶክተሩ በጣም አስደንጋጭ ዜና ይዘው መጡ። ሁለቱም ኩላሊቶቹ ሙሉ በሙሉ ከጥቅም ውጪ ሆነዋል። በአስቸኳይ የኩላሊት ንቅለ ተከላ ካልተደረገለት ጥቂት ሳምንታት ብቻ ነው የሚቀሩት። በዚህ የሞት አፋፍ ላይ በቶማስ ዙሪያ የነበረው የሐሰት ፍቅር ሙሉ በሙሉ ተጋለጠ። ሚስቱ ክሎይ የባሏን መታመም ስትሰማ ለመርዳትና ኩላሊቷን ለመስጠት ፈቃደኛ አልሆነችም። ይባስ ብላ እኔ አካሌን አግዱዬ በሽተኛ አልሆንም፣ ደግሞስ ቶማስ ከሞተ ንብረቱ ሁሉ ለኔ ነው የሚሆነው በማለት በሚስጥር ከጠበቆች ጋር በመነጋገር የባሏን ቢሊዮን ዶላሮች ወደ ራሷ ስም ለማዞር ትሯሯጥ ጀመር። የቅርብ ጓደኞችና ዘመዶች የተባሉ ሁሉ ፊታቸውን አዞሩ፣ ሸሹ። ቶማስ በአልጋ ላይ ሆኖ በሞትና በህይወት መካከል እየታገለ በሚስቱና በወዳጆቹ መከዳት በአይኑ እያየ በቁም ስቅሎ ይሰቃይ ጀመር። ያኔ ነበር ማንም ያልጠበቀው ተአምር የሆነው። ያቺ የተናቀች ክሎይ በየቀኑ የምትረግጣት አቧራ የምትላት የቤት ሰራተኛዋ ኢሜሊ ያለምንም ፍርሃትና ያለምንም ክፍያ የራሷን ኩላሊት ለቶማስ ለመስጠት የሆስፒታሉን በር አንኳኳች። ዛሬ የምነግራችሁ ታሪክ ትናንት ወለል ስታጸዳ የነበረች የቤት ሰራተኛ ዛሬ እንዴት የአንድ ትልቅ ኩባንያ ባለቤትና የቢሊነሩ ዋና ወራሽ ለመሆን እንደበቃች የሚያሳይ አስደናቂ እውነት ነው። ታሪኩን ሙሉ በሙሉ ስትሰሙት የሰዎች ግፍና የደግነት ዋጋ ያስለቅሳችኋል። እስከ መጨረሻው አብራችሁን ቆዩ። ይህንን ልብ የሚነካ ታሪክ ወደ ሙሉ ክፍል ከመውሰዴ በፊት እንደዚህ ያሉ ሁል ጊዜ ህይወትን የሚያስተምሩና እውነትን የያዙ ታሪኮች በፍጥነት እንዲደርሳችሁ አሁኑኑ የዩቲዩብ ቻናሌን ሰብስክራይብ አድርጉ። የደወል ምልክቷን መጫን አትርሱ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አግዙኝ። ይህንን ቪዲዮ ደግሞ የት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ላይ ከጻፋችሁልኝ ለሁላችሁም የከበረ ሰላምታዬን አቀርባለሁኝ። እኔ ከምትወዷት እናት ሀገር ኢትዮጵያ ይህንን ታሪክ ይዤላችሁ መጥቻለሁኝ። በቀጥታ ወደ ታሪኩ። በትልቁ የቢሊነሩ ቶማስ ግዙፍና ዘመናዊ መኖሪያ ቪላ ውስጥ የቅንጦት ህይወት እንጂ እውነተኛ ሰላም አልነበረም። ኢሜሊ የተባለች የ22 ዓመት ወጣት በዚህ ቤት ውስጥ የምትኖረው እንደ ሰው ሳይሆን እንደ ተራቁስ ተቆጥራ ነበር። የታመሙና አቅመ ደካማ የሆኑ ወላጆቿን ለመርዳት ለእነርሱ መድኃኒት መግዣ የሚሆን ጥቂት ዶላር ለማግኘት ስትል ብቻ ነበር ይህንን ሁሉ መከራ የምትቀበለው። የቤቱ እመቤት ክሎይ በትዕቢትና በንቀት የተሞላች ሴት ነበረች። ኢሜሊ ማልዳ ተነስታ ቤቱን ታጸዳለች፣ የምግብ ጠረጴዛ ታዘጋጃለች፣ የቤቱን ንጽህና ትጠብቃለች። ነገር ግን ከክሎይ የምታገኘው ምስጋና ሳይሆን ስድብና ማንቋሸሽ ብቻ ነበር። አንቺ ደሃ፣ ከእግሮቼ በታች ያለሽ መሬት መሆንሽን በፍጹም እንዳትረሺ እያለች በየቀኑ ታሸማቀቃት ነበር። ኢሜሊ ግን ምንም አትናገርም። አንገቷን ደፍታ እንባዋን እያበሰች እኔ ላይ የሚሆነውን ሁሉ አምላክ ያያል በማለት በልቧ ትጸልያለች። የቤቱ ባለቤት ቶማስ በድንገት በኩላሊት ህመም ምክንያት ሆስፒታል ሲገባ
ሚስቱ ክሎይ የባሏን መታመም ስትሰማ ለመርዳት ኩላሊቷን ለመስጠት ፍጹም ፈቃደኛ አልሆነችም። ይባስ ብላ የቶማስን ንብረትና የባንክ አካውንቶች ወደ ራሷ ስም ለማዞር ከጠበቆች ጋር መሯሯጥ ጀመረች። ቶማስ በሆስፒታል አልጋ ላይ ሆኖ በሞትና በሕይወት መካከል እየታገለ በገንዘቡ የገዛቸው ወዳጆቹ፣ ሚስቱና የቅርብ ወዳጅ የሚላቸው ሁሉ ሲከዱት በአይኑ እያየ በቁም ስቅሉ ይሰቃይ ነበር። ኢሜሊ ግን ይህንን ሁሉ ስታይ ልቧ በሐዘን ተሰበረ። ይህ ሰው ክፉ ሚስት ብትኖረውም ለብዙ ሺዎች የሥራ ዕድል የፈጠረ ትልቅ ሰው ነው። እኔ 2 ጤነኛ ኩላሊት እያለኝ እሱ በሞት ጥላ ውስጥ ሆኖ ሲያልፍ ዝም ብዬ መመልከትና ማየት አልችልም በማለት በራሷ ፍቃድ ወደ ዶክተሮቹ ዘንድ ሄዳ እባካችሁ የኔን ኩላሊት መውሰድ የምትችሉ ከሆነ መርምሩኝ አለች። ዶክተሮቹም በአድናቆት መርምረው ውጤቱ ሲመጣ የኢሜሊ ኩላሊት ከቶማስ አካል ጋር 100% የሚስማማ ሆኖ ተገኘ። ያለምንም ፍርሃትና ያለምንም ክፍያ ኢሜሊ የግራ ኩላሊቷን ለቶማስ ሰጠችው። ያ እጅግ በጣም ከባድና ውስብስብ የሆነ ቀዶ ጥገና በተሳካ ሁኔታ ተጠናቀቀ። ቶማስ በኢሜሊ ንጹህ ልብ ምክንያት ሁለተኛ ሕይወት አገኘ። ሁለቱም ከቀዶ ጥገናው አገግመው ወደ ጤናቸው ተመለሱ። ቶማስ ሚስቱ ያደረገችውን ክህደትና የተናቀችው የቤት ሰራተኛ ያደረገችውን ታላቅ መስዋዕትነት ሲረዳ በልቡ ትልቅ ውሳኔ ወሰነ። በመጀመሪያ ሚስቱን ክሎይ ያለምንም የሀብት ድርሻ ከቤቱና ከሕይወቱ አባረራት። ከጥቂት ሳምንታት በኋላ ቶማስ በከተማው በሚገኝ እጅግ ታዋቂ ባለ 5 ኮከብ ሆቴል አዳራሽ ውስጥ ታላቅ የሽልማትና የምስጋና ፕሮግራም አዘጋጀ። በቦታው ላይ ታዋቂ ባለሀብቶች፣ ታዋቂ ግለሰቦች፣ ጋዜጠኞችና በሺዎች የሚቆጠሩ ህዝቦች ተገኝተው ነበር። ሁሉም ሰው ፕሮግራሙ የተዘጋጀው ለኩባንያቸው አዲስ ስኬት መስሏቸው ነበር። ፕሮግራሙ ሲጀመር ቶማስ ወደ መድረኩ ወጣ። ማይክሮፎኑን ይዞ በጥልቅ ስሜት መናገር ጀመረ። ዛሬ እዚህ የቆምኩት በገንዘቤ ወይም በጉልበቴ አይደለም። ዛሬ በህይወት እንድኖርና እንድተነፍስ ያደረገችኝ በኔ ቤት ውስጥ ተንቃ የነበረች ነገር ግን ከሁላችንም በላይ ትልቅ ልብ ያላት እውነተኛዋን መልአክ ልታውቃት ይገባል አለ። የኢሜሊ ስም ተጠርቶ ወደ መድረክ እንድትወጣ ተደረገ። ኢሜሊ በሚያምርና በከበረው ንግስት የሚያሰኝ ቀሚስ አጊጣ በፍርሃትና በትህትና ወደ መድረኩ ወጣች። ቶማስ ለተሰበሰበው ህዝብ ታሪኩን በሙሉ ተናገረ። ሚስቱና ጓደኞቹ በከዱት ጊዜ ይህች ልጅ ኩላሊቷን ሰጥታ ህይወቷን እንዴት እንዳተረፈችው ሲናገር አዳራሽ ውስጥ የነበሩ ህዝብ ሁሉ በእንባ ተሞላ። በመቀጠልም ቶማስ በህዝቡ ፊት ታላቁን ውሳኔ አሳወቀ። ከዛሬ ጀምሮ ኢሜሊ የቤት ሰራተኛ አይደለችም። እሷ የህይወቴ አዳኝ ናት። ስለዚህ ካሉኝ ታላላቅ የኩባንያዎች መካከል የዋናውን ትልቁን ማኑፋክቸሪንግ ኩባንያ 50% ባለቤት የሼር ሆልደር እና የቦርድ ሰብሳቢ አድርጌ ስሜን በህግ አዙሬላታለሁ። ከዚያም በተጨማሪ ይህንን የምታዩትን ዘመናዊ ቪላ ቤት ሙሉ በሙሉ በስሟ አድርጌላታለሁ በማለት ሰነዱን አስረከበ። አዳራሹ በታላቅ ጭብጨባና በእልልታ ተናወጠ። ጋዜጠኞቹ የኢሜሊን ፎቶ ለማንሳት የካሜራ ብልጭታቸውን ያበሩ ነበር። ትናንትና በቤት ውስጥ ወለል ስታጸዳ የነበረችው የተናቀችውና የተገፋችው ኢሜሊ በአንድ ምሽት በደግነቷና በንጹህ ልቧ ምክንያት የሀገሪቱ ታላቅ ባለሀብትና የተከበረች ሴት ለመሆን በቃች። ክሎይ ግን በሰራችው ክፋት ምክንያት የመንገድ ላይ ተመጽዋዕት ሆነች። እንደዚያ ከባባድ የሆኑ ክፋቶችን በዛች የቤት ሰራተኛ ላይ ስትፈጽም ቆይታ ስለነበር ለማኝ ሆና ከዛ ወርቅ ከመሰለ ቪላ ቤት ተባራ ራሷን ጥላና የወዳደቁ ልብሶችንና ምግቦችን እየተመገበች ለማኝ ሆና በመንገድ ላይ ጎዳና ተዳዳሪ ሆና መኖር ቀጠለች። ታሪኩ የሚያስተምረው ትልቅ እውነት አለ። ሰዎችን ዛሬ ስላሉበት ዝቅተኛ ቦታ አይተን በፍጹም አንንቃቸውም። ምክንያቱም ነገ ህይወት ሰውን ከትቢያ አንስታ በነገስታት ወንበር ላይ የምታስቀምጥ ታላቅ ተአምር አላት። ደግነት መቼም ቢሆን ከንቱ ሆኖ አያውቅም። የዘሩትን መልካምነት በክብር ማጨድ አይቀሬ ነው። ወደ የዩቲዩብ ቻናሌ ቤተሰቦች ታሪኩን እንዴት ተመለከታችሁት? የተሰማችሁን ስሜት በኮሜንት መስጫው ላይ አስቀምጡልኝ። በድጋሚ ቪዲዮውን ላይክ በማድረግ
ለብዙዎች ደግሞ ሼር እያደረጋችሁ ከዚህ ታሪክ እንዲማሩና ብዙዎች እንዲቀየሩ እንዲለወጡበት እንድታደርጉ እናበረታታለን። ለዛሬ የነበረን አስተማሪ ታሪክ ይህንን ይመስላል። የዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አረጋግጡ። በቀጣይ ደግሞ በጣም ቆንጆና አስተማሪ ታሪኮችን ይዤላችሁ መጣለሁኝ። መልካም ቆይታ ይሁንላችሁ።